ቀረም ካለ ሰብስቢ ላይ መንገዱ እኔ ቤቴ ነው አልወጣም። እሱን እኔ ነኝ ማታ አንቺ ነሽ። ቤቴ ነው አልወጣም። እስቲ ተው በእናትህ ተፈጠራችሁ። ዝም በል አላዛርኩ። እግዚአብሔርን ዝም በል። ዝም ማለት ካልቻልክ የሰው ህይወት ነው የሚያልፈው እዚህ ቤት ውስጥ ዛሬ። በቃ ምን ነው አልበዛም እንዴ? ትናንትና እንደዛ ፊት ለፊት እንደዛ እየደነፋች ስትናገር አንተም ብዬ እንዳትሳቀቅ ብዬ ነው ጸጥ ያልኩት። ምንም ቢሆን ምን እንደ ልጅ አትሆኝም እንዴ አንቺ? ይሄን ያህል ምን ተደረኩ ብለሽ ነው? እናት ልጇን አትቆጠር። ራስሽን እንደ ባዳ የቆጠርሽው ራስሽ ነሽ። እንደ ባዳ እንደቆጠርሽ ደግሞ እኔ ከልጄ ቤት የትም አልሄድም። 9 ወር ተሸክሜ አምጬ ነው የወለድኩት። እሺ አንቺ ትናንትና መተሽ በሁለት ወር ከኔና ከእናትህ ምረጥ ይዋለሽ። ምረጥ አላልኩትም። በቃ አንሻለሽ ነው ጆሮዬን። በቃ እሱ እንደዚህ አይነት ተረዳሽ። እሱ እንዴት ታቂ ነበር። ለአንቺ ያለኝን ቦታ ታቂ ነበር። ግን ይሄን ያህል እንድንነጋገር ከፈለግሽው ደግሞ ማለት ነው ይኸው ነፍስሽን ሰብስቢና ልክ ችግር የለም እወጣላችኋለሁ። ችግር የለም ይወጣል። ግን ደግሞ አልወጣም። አሁን ላይ አልወጣም። መሄድበት እስካስተካከል ድረስ አልወጣም ከዚህ ቤት። እሱን ማወቅ አለብህ። ሁለተኛ ደግሞ እናትህን ምረጥ ስል እዛ ሄደህ ትረጋጋን ያልኩት መቼ ነው? እሷን እንትን አልኳት። በቃ እኔ በጣም አከበርኩ። ቤቴ ውስጥ የአንቺ ግልምጫ ማየት የእሱን ግልምጫ ማየት አትሂጂ። ቁጭ በይ ችግር የለም። እኔ አትቀመጭ አላልኩም። እንደፈለግሽ መሆን ትችያለሽ። እቀመጣለሁ ወይ እንደፈለግሽ መሆን እሱ እንደምታረጊ ያለው ቁጭ ነው የምለው። ኧረ ተው በእግዚአብሔር፣ ኧረ በክርስቶስ በእናታችሁ አንተ ዝም በለው። ለዛ ኧረ ተው ላሳየኝ። አንተ እየሰማህ አይደል እንዴ? ይቅርታ ጠይቂያት። ምንድን ነው ይቅርታ ጠይቂያት? እባክህን አንተ እኔ ይቅርታ ጠይቂያት። ስንት ጠይቂያት? የት ነው የምወጣው? የት ልሂድ? ቤት አለሽ? ቤትሽ ሂጂ። የልጄ ቤት ነው የራሴ ቤት፣ የልጄ ቤት አይደለም። እሱን ስትድሪው አንቺም እዚህ ልትኖሪ ነው? አዎ እዚህ እኖራለሁ። ኑሪ በቃ ችግር የለም። እወጣላችኋለሁ። ምን ችግር አለው? በቃ አስተካክዬ እሄዳለሁ። የራስሽ ጉዳይ ነው። አያገባኝም እንዴ እኔ በነፃነት አልቀመጥም ማለት ነው። ውስጥ ነው ያስገባኝ። ምን አይነት ውስጥ ነው ያስገባኝ አንተ? እንዴው ምን አይነት የተረገመ ቀን ነው አንተ ላይ ተዋወቁ። እሱን ታዩ። እሱን በኋላ ያለሽ የተረገመ ቀን መሆኑን በፊት ነበር ማሰብ። መጥነሽ መደቆስ ያኔ ነበረ። ጥሩ ባህሪሽን አሳይተሽኝ ነው። ይሄን ባህሪሽን ይሄ ነው ከወደድሽው፣ ይሄ ነው ባህሪ። ችለሽ ኑሪ። ይሄንን አልችልም ስትይ ደግሞ ይሄው መንገዱ ችዬ እኖራለሁ ስትይ ከዚህ በኋላ እዚህ ነው የምኖረው። የምትፈልጊውን ነገር አድርጊ። ትታዘዥኛለሽ። እየተንከባከብሽኝ ትኖሪያለሽ። ይሄ ነው ጸባይ። ምን ታመጪ? ምን ችግር? ሰራተኛ ቀጥራለሁ። ችግር የለም። አልፈልግም። በሰራተኛ አንቺን ያገባሽ እሱ በሰራተኛ እኮ ሊበላ አይደለም፣ የእጅሽን እንጀራ ሊበላ ነው። ሚስት የሆንሽው እኮ ልትንከባከቢው፣ ልታበይው፣ ልብሶቹን ልታጥቢ፣ ተኩሰሽ ልታለብሺ ነው። ሰራተኛ አቋካችሁ ምግብ አምጥተሽ ትሰጪው አይደለም። ትምህርት እንደመማር ታውቃለህ አይደለ? በቃ ትምህርት እንደመማር ታውቃለህ አይደለ? የሚስት